አለይኩም ወራህመቱላሂ ወበረካቱ። ወደች ጓደኛዬ ስልክ ታነሳች ማለት ነው። ዛሬ ፕራንክ ላረጋት ነው። ምን እንደምትል አብረን እናያለን። ግን አታነሳም። እስኪ ደግሜ ልሞክረው። ሄሎ ሄሎ፣ ወይ እንዴት ነሽ? እንዴት ቆየሽ? አላለሽ? ደህና ነሽ? ደህና ነኝ አልሐምዱሊላህ። ምን ውስጥ ነው ያለሽው? ምንም ፊልም እያየሁ ማለት ነው። ተከታታይ ድራማ ምግብ እየበላሁ ከዛ ደወልሽልኝ። ፊልም መቼም ትሞቻለሽ አንቺ። ያ ረቢ ምን ይገለኛል? ለኔ ፊልም በማየት ነው። እና እንዴት ነሽ? ደህና ነሽ? ስራ ጤና ልተኛ ነው። በኋላ ደውላለሁ ስላልኩሽ ድክም ብሎኛል። ፀሐይ ቆለል አድርጎኛ የኔ መግለጥ አቅቶኛል። ደውላለሁ ስላልኩሽ እንዳይደብርሽ ብዬ ነው የደወልኩት። እኔማ እኮ በቃ ረሳችኝ የነበረ እንኳንም ደወልሽልኝ። ኧረ እባክሽ ተኛለሁ። አንድ 5 ደቂቃ ተወራሽ። ችግር የለውም። አስበሽ መደወልሽ ራሱ በቂ ነው። አሁን ራሱ ልተኛ ነው ትኝም ተ ምክንያቱም ደውላለሁ ያለኝ ያለው ነገር ደወለሽልኛል። እሺ በቃ ስሚ፣ ቅድም የላክሽልኝ ፎቶ ለዳኒ ልኬለት ማለት ነው። ዋንሽ ተከተልሽ በፌስቡክ ሰው የሌለ ይመስላታል። ኃይሌ መሰለሽ። በሳቅ ሞኩኝ። በፌስቡክ ሰው የሌለ ይመስላታል። ሸፋፋ 24 ሰዓት ቪዲዮ ፎቶ ቪዲዮ ስለቅ ነው አለ የምትለው። ያውቃል መሰለኝ አካውንትሽን ፌስቡክ ላይ በየደቂቃው ነው አለ የምትለው። ፌስቡክ ላይ ይከታተልኛል። ይከታተለኛል። ለኔ ሳላቅ ለኔ ሳይነግረኝ ገደልኩት። አንቺ አይገርምም ግን ብስሚላ ሸረኛ ነው። እሺ ተንኮለኛ ፋፋትን ላይ ማለት ፌስቡክ ላይ ማትታይ ምናምን መስለዋል። እና ረፈችራሽ እንዳው እኔ ደግሞ የሉሽን በሰማሽ ገበያ በወጣሽ ናት እሷ። እባክህን ተዋት ይቺ ውልክፍ አልኩት። እዛ ሰው የለም ለእሷ ለብቻዋ ነው አልኩት። እዛ የኔ ነፃነቴ ነው ብቻዬን ነው። ሰው የለም እዛ ኮሜንት እንኳን የሚኮሜንት የለም ሰው የለም ብቻዋን ናት አልኩት። በጣም ተገረመ አለ። አንተ ራስህ ነሽ የነገርሽው እንጂ እሱ እንኳን አያውቅም። ተይ 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 አይጠቀምም። እንትን እራሱ በፎቶሽ ያውቃል። ምን ነካሽ? ፎቶ ያለ ግን ማንም አያገኘውማ። እኔ ራሴ ፎሎ ካላደረኩኝ ተጠቅም ፈልጌ እሱ ሊያገኘው አይችልም። ይንናት እኔ ልኬለት ነበረ ባለፈው ባይሙ ከምን ለኔ ላክሽለት ማንጭካ እንዴ ፎሎ አድርገሽል ሊንኩን ሼር አደረኩለት ባይሙ። ራስሽ ጥፋት ነው ታዲያ። እሱ አይደለም ያየኝ። እንግዲህ አንቺ ራስሽ ልከሽለት ነው እንዴ። ምን ጥፋት አለ? ስንት ሺህ ተከታይ ያለሽ ሰው የለም እንዴ? ያረጉ ደፈላ ስንት ሺህ ተከታይ ያለሽ ብቻሽን ነው እንዴ ያለሽው? እኛኛ ለእኛኛ ብቻ ነው የተደበቅሽው እንዴ? ፌስቡክ ላይ ነው ለእኛ ነው እንጂ የተደበቅሽው። ብዙ ተከታይ ያለሽ ብዙ ተከታይ ያለኝ ግን በብዛት የማውቃቸው ሰዎች ናቸው እንጂ የማላውቃቸው ምናምን አይደሉም። ልክ እንደ ቲክቶክ የጨፈሩ ምናምን እንደሚለቁት የማይታወቅ ሰው ጋር የሚደርስ አይደለም። ይህ እኮ አንቺ ትሬንድ ካደረግሽው ውጭ ማንም ሊያይ አይችልም። አይ እኛ ማንታወቅ ተራ ሰዎች ነን አይደለም። አንቺ ደግሞ አልገባሽም። አንቺ ማስለበታወቅ አልተኛበት ቆይ አስጨርሽ መጀመሪያ። አንቺማ እኮ ያለሽ ምን ያለሽ ፌስቡክም ላይ ያለሽ ነገርሽኝ እኮ ልክ ለማንኛውም ሰው አይመጣም አልሽ። ቆይ ስም መጀመሪያውን
ተናደዛተቸክብለቴን እኮ ነው ያናድዳል። በእናትሽ በጣም ነው የሚያናድድ። አሁን ብተኝ ይሻለኝ ነበር። 5 ደቂቃ ኪሳራ። ጥሩ ቃል አታውሪ ነገር። እኔ እኮ አንቺን ላናድድሽ አይደለም፣ እውነቴን እኮ ነው የተናገርኩት። እሺ የእውነት ለማንኛውም እኔ አውቄሽ ነው አያውቅምም አላኩለት። ያንቺ ፕራንክ እኮ መለኪያ የለውማ። ፕራንክ ነው እንዳትይኝ ግን ተሳክቶልሻል። ፍራንክ ነው አስቤ አውጥቼ እንደውም ያ ፎቶ መላክሽ በጀኝ። እንዳታናገሪኝ ደህና በይሽ። አውሬ ትንሽ ተሳክቶልሻል ተባልኩኝ ዛሬ ማለት ነው። በጣም ነው የተሳካልኝ። ተዝቀደም 2 ነው እንደዛ አድርጊያት አልተሳካልኝም ነበረ። ዛሬ ያ ስላት ራሱ ደንግጣለች ማለት ነው። ጊዜን በላሽብኝ ስላት ራሱ ደንግጣለች። እኔ ሳቄን የመጣ ከዛ በኋላ እንዳይጨንቃት ብዬ ነው ቶሎ የነገርኳት እና ለማንኛውም ተሳክቶልኛል ዛሬ። በጣም ነው የተሳካልኝ። ጠዋት ላይ ተናድጃለሁ ብላ ፎቶ ልካልኝ ነበረ ማለት ነው። እኔ አናድጃት ማለት ነው። እንድትናደደ ሰው ሆና በቃ ተናድጃለሁ አኩርፌያለሁ ብላኝ ነበረ። ከዛ ያንን ልኬዋለሁ ብያት በዛ ገኝሽ ፌስቡክ አካውንትሽን ልኬዋለሁ ለሱ ብያት በዛ እያስለፈለፍኳት ነበረ ማለት ነው። አሁን በጣም ተሳክቶልኛል። አኩርፋ ዘጋች ማለት ነው። እስኪ ካነሳችልኝ ይቅርታ ልበላ፣ ካላነሳችልኝ ምንም ማድረግ አይቻልም። ያፈጠጠ ያንገሸገሻት አሽንግልት እየላከችልኝ ነው። ሄሎ በቃሽ። ለማንኛውም ዛሬ ተሳክቶልኛል። አታገኘኝም ካሁን በኋላ ብለሽ ነበረ። እንዴ ፕራንክ ሲደረግ ታዲያ እያማከርኩሽ ነው እንዴ? እኔ እንደሚሳካልኝ እንደሚወጣልኝ አስቤ ነው እንጂ ፕራንክ እንዲሆንልኝ አስቤ እንዴ ለምንድን ነው አጠያየቂማ? ነገርኩኝ መልሰሽ አዳምጪ ያልኩሽን እንደሆነ ማለት ነው። ኧረ እባክሽ ኧረ ሂጂና ስሙ። ከትንሽ ደቂቃ በኋላ ያለ አባይ አትወላከፍ። ትንሽ ልረፍ